አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የሄሎ አዲስ ቤተሰቦች። ዛሬም በዓለም አቀፍና በሀገራችን የፖለቲካ መድረክ ላይ የተፈጠሩ አዳዲስና አስደንጋጭ ክስተቶችን ይዘን ቀርበናል። የመካከለኛው ምስራቅ ኢራን ፊቷን ከሆርሙዝ የባህር ሰርጥ ወደ ቀይ ባህር አዙራለች። ሆርሙዝ አይከፈትም ያለችው ቴህራን አሁን ደግሞ ከኢትዮጵያ በቅርብ ርቀት በጅቡቲና በየመን መካከል በሚገኘው ስትራቴጂካዊ የባብ አልመንደብ የባህር ሰርጥ ላይ ማነጣጠሯ ከባድ ስጋትን አሳድሯል። በየመንና ሊባኖስ አሜሪካና እስራኤል ከኢራን ጋር እያደረጉት ያለው ፍልሚያ ተከትሎ የየመን ሁቲ አማጽያን ወደ ጦርነቱ በይፋ በመቀላቀል ወደ እስራኤል ሚሳኤሎችን አስወንጭፈዋል። እስራኤል በበኩሏ አንድ ወሳኝ የተባለ የሂዝቦላ ወታደራዊ አመራር መግደሏን አሳውቃለች። የአሜሪካ ጦር ከአንድ ወሳኝ ቀጠና ለቆ መውጣቱንም እንደ አዲስ ወታደራዊ ፍጥጫ ፈጥሯል። በሀገር ውስጥ ዜናዎች ደግሞ የኢትዮጵያ መንግስት ዓለም አቀፉን የገንዘብ ተቋም IMFን ለማሳመን ከባድ ዲፕሎማሲያዊና ኢኮኖሚያዊ ፈተና ውስጥ ወድቋል። በነዳጅ ዘርፍ ያለው ምዝበራና ህገወጥ ድርጊት ከመካከለኛው ምስራቅ ጦርነት ጋር ተደምሮ መንግስት የነዳጅ ድጎማን ሙሉ በሙሉ ለማንሳት የገባውን ቃል እየፈተነው መሆኑን አፍሪካ ኢንተለጀንስ አጋልጧል። በአሜሪካና ኔቶ መሃል ዶናልድ ትራምፕ አሜሪካ ከኔቶ ልትወጣ እንደምትችል ማስጠንቀቃቸውን ተከትሎ ፈረንሳይ ኔቶ የሆርሙዝን ሰርጥ ለማስከፈት አልተፈጠረም የሚል ጠንካራ ምላሽ ሰጥታለች። ይሁን እንጂ የተባበሩት አረብ ኤምሬቶች ለአሜሪካ መልካም ዜና ይዛ ብቅ ብላለች። ከኢራን የሚሰነዘሩት የሚሳኤልና የድሮን ጥቃቶች አድማሳቸውን ማስፋታቸው ተከትሎ በተባበሩት አረብ ኤምሬት በስደት ላይ የሚገኙ ኢትዮጵያውያንና ኤርትራውያን ያልተጠበቀ አደጋ ሰለባ ሆነዋል እና በአዲስ አበባ በከፍተኛ ውጥረት የታጀበ የትግራይ ክልል የሀገራዊ ምክክር መድረክ ዛሬ በመዲናዋ ተከፍቷል። ይህ ከችግር መሸሽ ነው ወይስ ስትራቴጂ በሚል መሪ የታጀበው ይህ መድረክ ባልተጠበቁ ተቃውሞዎችና የፖለቲካ ፍጥጫዎች ልዩ ትኩረትን ስቧል። እነዚህን አንኳር ጉዳዮች በጥልቀት እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ ቀይ ባህር በኢራን ስጋት ውስጥ የባብ አልመንደብ አደጋ። ወደ መጀመሪያው ዜናችን ስናልፍ የሆርሙዝን የባህር መተላለፊያ የዘጋችው ኢራን አሁን ደግሞ በቀይ ባህር ጠባብ መተላለፊያ ክፍል በሆነው በባብ አልመንደብ ላይ አነጣጥራለች። ባብ አልመንደብ በጅቡቲና በየመን መካከል የሚገኝ ልክ እንደ ሆርሙዝ ወሽመጥ የዓለምን የንግድ መርከቦች የደም ስር ነው። ይህ ሰርጥ 115 ኪሎ ሜትር ርዝመትና በጠበበ ቦታው 25 ኪሎ ሜትር ብቻ ስፋት ያለው ነው። እንደ አውሮፓውያን አቆጣጠር 1869 የስዊዝ ቦይ መከፈቱን ተከትሎ ይህ ሰርጥ ዓለም አቀፍ ንግድን ከሚያስተሳስሩ ወሳኝ ጂኦፖለቲካዊ መስመሮች አንዱ ሆኗል። ኢራን አሜሪካና እስራኤል በነዳጅ ማውጫዎቿ ላይ ጥቃት የሚሰነዝሩ ከሆነ በየመን በኩል ያለው የባቤል መንደብ መተላለፊያን ለመዝጋት ዝግጁ መሆኗን ገልጻለች። ከኢራን እስላማዊ አብዮታዊ ዘብ ጋር የጠበቀ ግንኙነት ያላቸው አንድ ከፍተኛ ወታደራዊ መኮንንም ለታስኒም የዜና ወኪልና ቢቢሲ እንደዘገበው ሲናገሩ ባቤል መንደብ ከዓለም ስትራቴጂካዊ የባህር ሰርጦች መካከል አንዱ ነው። ኢራን በዚህ ሰርጥ ላይ ስጋት የመደቀንም ፍላጎቱም ሆነ ሙሉ ወታደራዊ አቅሙ አላት ብለዋል። ኢራን በቀይ ባህር መተላለፊያ ላይ ይህንን እርምጃ የምትወስድ ከሆነ አሁን ያለውን ዓለም አቀፍ የንግድና የሎጂስቲክስ ቀውስ ከቁጥጥር ውጪ ወደ አለ ደረጃ ያሸጋግረዋል ብለዋል። ወደ ሁለተኛው ዜናችን ስናልፍ የሁቲዎች ወደ ጦርነቱ መግባትና የእስራኤል አጸፋ። አሜሪካና እስራኤል ከኢራን ጋር የገቡበት ቀጥተኛ ፍልሚያን ተከትሎ በየመን የሚገኙ የሁቲ ታጣቂዎች ባለፈው እሁድ ማስጠንቀቂያ ከሰጡ በኋላ ዛሬ ወደ እስራኤል ሚሳኤሎችን ተኩሰዋል። ይህ የሁቲ ታጣቂዎች ጥቃት በሊባኖስ ውስጥ ከእስራኤል ጋር የእግረኛ ውጊያ እየተፋለመ ከሚገኘው የሂዝቦላ ጋር በቅንጅት የተፈጸመ መሆኑን ተናግሯል። ሁቲዎች ከኢራን ጋር ጥብቅ ቁርኝት አላቸው። የሬዚስታንስ አክሲስ ዋና አባላት መካከል ዋነኞቹ ሲሆኑ ቀደም ሲልም በቀይ ባህር በሚያልፉና ከእስራኤል ጋር ግንኙነት አላቸው ባሏቸው መርከቦች ላይ ጥቃት ሲፈጽሙ ቆይተዋል። የእስራኤል መከላከያ ሰራዊት ባወጣው መግለጫ ከየመን ከተተኮሱ ሚሳኤሎች መካከል አንዱ በዌስት ባንክ የአየር ክልል ላይ አየር ላይ እንዳመከነው ገልጾ ነበር። ስለ ሌላኛው ሚሳኤል ማረፊያ ግን ያብራራው ነገር አልነበረም። የሁቲ ታጣቂዎች በበኩላቸው ይህ ጦርነት የሚቀጥል ከሆነ ኢራን የሆርሙዝን ሰርጥ እንደዘጋችው ሁሉ እኛም የባብ ኤል መንደብን እንዘጋለን ሲሉ ዝተዋል። ይህ በእንዲህ እንዳለ የትራምፕ ንግግር ሌላ መነጋገሪያ ሆኗል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ የኢራኑ ፕሬዚዳንት የተኩስ አቁም ስምምነት እንድናደርግ ጠይቀውናል፣ የእኛ ምላሽ ግን የዘጋችሁትን የሆርሙዝ ሰርጥ ስትከፍቱ እናስብበታለን የሚል ነው። ሆኖም አልጀዚራ እንደዘገበው ኢራን ይህንን መረጃ አስተባብላለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ምንም አይነት የተኩስ አቁም ጥያቄ እንዳላቀረቡ ገልጸው የአሜሪካው የመካከለኛው ምስራቅ መልእክተኛ የሚያስተላልፏቸውን አጫጭር መልእክቶች እንደ ድርድር መነሻ እየገመገሟቸው መሆኑን አመልክተዋል። በሌላ በኩል ጦርነቱ በሌሎች አህጉራትም የኃይል አስተላለፍ ለውጥ እያመጣ ነው። ጃፓን ኦኪዋ ከሚገኘው የአሜሪካ የባህር ጦር ሰፈር ትሪፖሊ የተባለችው ግዙፍ የጦር መርከብ አካባቢ ለቃ መውጣቷ ተሰምቷል። ይህ ተከትሎ ቻይና፣ ሰሜን ኮሪያና ጃፓን አካባቢ ወታደራዊ ጥድፊያ ታይቷል። ጃፓን ንብረትነቱ የቻይና የሆነ የባህር ውስጥ መረጃ መሰብሰቢያ አቅጣጫውን እንዲቀይር ማድረጓን ዛሬ አሳውቃለች። ወደ ቀጣይ መረጃችን ስናልፍ የእስራኤልና ሊባኖስ ላይ ያለው ጦርነት እጅግ ተባብሷል። የዛሬ የእስራኤል አየር ኃይል በኢራንና በሊባኖስ ውስጥ ወታደራዊ ናቸው ባላቸው ኢላማዎች ላይ ከባድ ድብደባ አከናውኗል። ኢራንም በምላሹ
ቴል አቪቭን ጨምሮ የተለያዩ የእስራኤል ከተሞችን በሚሳኤል ደብድባለች። እስራኤል ግዛቷን ለመከላከል በሚል በጥልቀት ወደ ሊባኖስ ድንበር በመግባት የመከላከያ ቀጠናውን ለመቋቋም ጥረት እያደረገች ነው። ሌሊቱን እስራኤል በሊባኖስ ዋና ከተማ ቤይሩት ላይ ባደረገችው ከባድ የአየር ጥቃት አንድ ከፍተኛ የሂዝቦላ ወታደራዊ አዛዥ መግደላቸውን ዓለም አቀፍ የዜና ወኪሎች ዘግበዋል። እስራኤል የተገደሉት አዛዥ የሂዝቦላ የደቡብ ግንባር ዋና አዛዥ ናቸው ብላ እያሳወቀች ቢሆንም ሂዝቦላ ይህንን ዜና እስከተጠናከረበት ጊዜ ድረስ በይፋ ያረጋገጠው ነገር የለም። ሀገሪቱ አሁን ላይ ከፍተኛ በሆነ የአየር የድሮንና የሚሳኤል ጥቃት እየታመሰች ትገኛለች። ወደ ሀገር ውስጥ ዜናዎቻችን ስንመለስ አሁን ያለው ዓለም አቀፋዊ ቀውስ የኢትዮጵያን ኢኮኖሚ ፖሊሲ ክፉኛ እየፈተነው ይገኛል። አፍሪካን ኢንተለጀንስ ባወጣው ዘገባ የኢትዮጵያ መንግስት ዓለም አቀፉን የገንዘብ ተቋም IMF ለማሳመን ከፍተኛ ዲፕሎማሲያዊ ጥረት እያደረገ መሆኑን አጋልጧል። IMF በኢትዮጵያ እንዲተገበሩ ከሚፈልጓቸው ዋነኛ የፖሊሲ ማሻሻያዎች አንዱ የመንግስት የነዳጅ ድጎማ ሙሉ በሙሉ ተነስቶ የነዳጅ ግብይት በነፃ ገበያ እንዲመራ ማድረግ። መንግስት ይህንን ተግባራዊ ለማድረግ ቃል ገብቶና የድጎማ ማቋረጡንም ጀምሮ የነበረ ቢሆንም አሁን ከሁለት አቅጣጫዎች ከባድ ፈተና ገጥሞታል። የመጀመሪያው የመካከለኛው ምስራቅ ጦርነት፣ የሆርሙዝ ሰርጥ መዘጋት የፈጠረው የነዳጅ አቅርቦት እጥረት እና የዋጋ መናር። ሁለተኛ ላይ የሀገር ውስጥ ምዝበራ፣ በነዳጅ አቅርቦት ሰንሰለት ውስጥ የተሰገሰገው ከፍተኛ ሙስናና ህገወጥ የነዳጅ ንግድ ኮንትሮባንድ። እነዚህ ምክንያቶች ተዳምረው መንግስት የሀገሪቱን ኢኮኖሚ ከከፋ ውድቀት ለመታደግ ሲል በድጋሚ 262 ቢሊዮን ብር ለነዳጅ ድጎማ ለማውጣት ተገዷል። ይህ የዜሮ ድጎማ ፖሊሲን በመጣስ IMF በኢትዮጵያ ላይ ያለውን እምነትና የፋይናንስ ለውጥ አቋም በጥርጣሬ እንዲመለከተው አድርጎታል። መንግስት ይህንን ችግር የፈጠረው የአሰራር ክፍተት መሆኑን በመገንዘብ የነዳጅ ስርጭትን በቴሌብር ለማድረግ ቢሞክርም ባለስልጣናትና የኢትዮጵያ ነዳጅ አቅርቦት ድርጅት ሰራተኞች ይህንን ስራ አጥሰው በሚሊዮን ሊትር የሚቆጠር ነዳጅ ወደ ጥቁር ገበያ እንዲገባ አድርገዋል። አፍሪካ ኢንተለጀንስ እንደዘገበው በጥርና የካቲት ወራት ብቻ 16.5 ሚሊዮን ዶላር ዋጋ ያለው ነዳጅ በህገወጥ መንገድ ተቸብችቧል። ከ68 የነዳጅ ጫኝ ቦቴዎች መጥፋት ጋር በተያያዘ ከ650 በላይ ግለሰቦችና ባለስልጣናት በቁጥጥር ስር ውለዋል። መንግስት እነዚህን የእርምት እርምጃዎች እየወሰደ ያለው ለIMF የፖሊሲ ቁርጠኝነት አለኝ፣ ችግሩ የጦርነትና የሌቦች ነው ብሎ በማሳመን ቀጣዩን የብድር ክፍያ ለማስለቀቅ መሆኑን ዘገባው ያትታል። ወደ ቀጣይ መረጃችን ስናልፍ ኔቶና የሆርሙዝ ሰርጥ የአውሮፓና የአሜሪካ ፍጥጫ። ፕሬዚዳንት ዶናልድ ትራምፕ የዓለምን 20% ነዳጅ አቅርቦት የሚያስተናግደውን የሆርሙዝን ሰርጥ የማስከፈት ኃላፊነት የአሜሪካ ብቻ ሳይሆን የአሜሪካ ብቻ ሊሆን አይገባም ማለታቸው ይታወሳል። አሜሪካ ለራሷ በቂ ነዳጅ አላት፣ ተጠቃሚ የሆኑት የአውሮፓ ሀገራት ነዳጃቸውን አስለቅቀው ይውሰዱ የሚለውን የትራምፕ ንግግር በአውሮፓ ውስጥ ማዕበል ፈጥሯል። ለዚህም ከፈረንሳይ በኩል ለዋሽንግተን ቀጥተኛ ምላሽ ተሰጥቷል። የፈረንሳይ መከላከያ ሚኒስቴር አሊስ ሩፎ በግልጽ እንዳስቀመጡት ኔቶ የሆርሙዝን ሰርጥ ለማስከፈት አልተፈጠረም፣ የኔቶ ዓላማም የሰሜን አትላንቲክ ሀገራትን የጋራ ደህንነት ማስጠበቅ እንጂ የመካከለኛው ምስራቅ ዘመቻ ማድረግ አይደለም ብለዋል። ይህ የፈረንሳይ አቋም አሜሪካ ከኔቶ ያላትን ግንኙነት ዳግም እንድትመረምር እያስገድዳት ነው። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አጋር ሀገራት በኢራን ላይ ለሚደረገው ዘመቻ የአየር ክልላቸውን መዝጋታቸውን አጥብቀው ወቅሰዋል። ስፔን የኢራኑ ዘመቻ በይፋ የተቃወመች ሲሆን በግዛቷ የሚገኙ ሮታና ሞሮን የጦር ሰፈሮችን የአሜሪካ ጦር ምንም አይነት ልምምድ እንዳያደርግ ከልክላለች። ቱርክ የአየር ክልሏን የፈቀደችው ለስለላ ድሮኖች ብቻ ሲሆን ፈረንሳይና ጣሊያን የአሜሪካ የጦር አውሮፕላኖች የአየር ክልላቸውንና የጦር ሰፈሮቻቸውን እንደ ሲሲሊ ያሉትን እንዳይጠቀሙ ከልክለዋል። ይሁን እንጂ አሜሪካ አንድ መልካም ዜና ከተባበሩት አረብ ኤምሬትሶች ተሰምቷል። ዘ ዎል ስትሪት ጆርናል እንዳረጋገጠው ኤምሬትሶች የሆርሙዝን የውሃ መስመር ደህንነት ለማስጠበቅ የሚደረገውን የአሜሪካ ዘመቻ በይፋ ለመሳተፍ እንዳሰበች ነው። የኤምሬትሶች ተሳትፎ የባህር ላይ ፈንጂዎችን ማጽዳት፣ የባህር ላይ ጥበቃ ማድረግና ሎጂስቲክን ማቅረብ የሚያካትት ሲሆን ለዚህም ህጋዊ ሽፋን ለማግኘት ከተመድ የጸጥታው ምክር ቤት ውሳኔ እንዲያሳልፍ ግፊት እያሳደረች ትገኛለች። ወደ ሌላው ዜናችን ስናልፍ በኤምሬትስ ያሉ ኢትዮጵያውያንና ኤርትራውያን ስደተኞች ላይ የተደቀነው አደጋ። ይህ ጦርነት ከመልክዓ ምድር ፖለቲካ ባለፈ በዜጎች ህይወት ላይ እጅግ አሳዛኝ አደጋ እያስከተለ ነው። ጦርነቱ አድማሱን በማስፋት በተባበሩት አረብ ኤምሬትሶች ላይ ስጋትም የፈጠረ ሲሆን እዚህ በስደትና በስራ ላይ በሚገኙ ኢትዮጵያውያንና ኤርትራውያን ላይ ያልተጠበቀ አደጋ ሰለባ ሆኗል። ትላንት መጋቢት 23 ቀን 2018 ላይ በወጣው መረጃ ጦርነቱ ከጀመረበት ጊዜ አንስቶ በኤምሬት የሞቱ የውጭ ዜጎች ቁጥር 12 መድረሱ ተነግሯል። የኤምሬቶች መከላከያ ሚኒስቴር እንዳስታወቀው የፉጅራ ክልል የአገሪቱ የአየር መከላከያ አንድ የኢራን ድሮን መጥቶ በጣለበት ወቅት የድሮኑ ስብርባሪ በአቅራቢያው በነበሩ ሰራተኞች ላይ ወድቆ በአንድ የባንግላዴሽ ዜጋን ህይወት አሳልፏል። ይበልጥ አሳሳቢው መረጃ ግን በጦርነቱ ሳቢያ ከተጎዱ 190 የውጭ ሀገራት ዜጎች መካከል በርካታ ኢትዮጵያውያንና ኤርትራውያን እንደሚገኙበት መገለጹ ነው።
ትላንት ብቻ ከኢራን በተተኮሱ 5 ባላስቲክ ሚሳኤሎችና 35 ድሮኖች የአየር መከላከያ እንዲከሽፉ የተደረገ ቢሆንም የእነዚህ ከባድ የጦር መሳሪያ ስብርባሪዎች ያረፈው ኢትዮጵያውያንና ኤርትራውያን በብዛት በሚኖሩባቸውና በሚሰሩባቸው የኢንዱስትሪና የእርሻ ቀጠናዎች ላይ ነው። አሁን ላይ ጉዳት የደረሰባቸው ዜጎች በኤምሬትስ በሚገኙ የመንግስት ሆስፒታሎች ሕክምና እየተደረገላቸው ይገኛል። የኢትዮጵያና የኤርትራ ኤምባሲዎች የተጎጂዎችን ትክክለኛ ቁጥርና ሁኔታ ለማረጋገጥ ከሀገሪቱ ባለስልጣናት ጋር በቅርበት እየሰሩ መሆኑን ካሊድ ታይምስ ዘግቧል። ጦርነቱ ወደ ኩዌትና ኳታርም አድማሱን የማስፋት አዝማሚያ ማሳየቱን በባህረ ሰላጤው ለሚኖሩ በሚሊዮን የሚቆጠሩ የምስራቅ አፍሪካ ዜጎች በከፍተኛ ስጋት ሆኗል። ወደ መጨረሻው ዜናችን ስናልፍ የአዲስ አበባው ውጥረት የትግራይ ክልላዊ ሀገራዊ ምክክር መድረክ። በመጨረሻም ወደ ሀገር ውስጥ መረጃ ስንመለስ በአዲስ አበባ ከተማ ዛሬ በከፍተኛ ጥበቃና ውጥረት የታጀበ አንድ ፖለቲካዊ መድረክ ተካሂዷል። ይኸውም የትግራይ ክልል ሀገራዊ ምክክር አጀንዳ በማሰባሰብ መድረክ ሲሆን የኢትዮጵያ ሀገራዊ ምክክር ኮሚሽን በክልሉ ውስጥ ስራውን ለማካሄድ የሚያስችል አስቻይ ሁኔታ ባለመፈጠሩ በሚል ምክንያት ይህንን የመጀመሪያው የውይይት ምዕራፍ ወደ መዲናዋ አዲስ አበባ አዘዋውሩታል። በስብሰባው ላይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ጨምሮ የተለያዩ የፖለቲካ ፓርቲዎች ተወካዮች፣ የሲቪል ማህበረሰብና የሃይማኖት አባቶች ተገኝተዋል። ይሁን እንጂ ይህ መድረክ ገና ከመጀመሩ ባልተጠበቁ ተቃውሞችና ክርክሮች ታጅቧል። በስብሰባው ላይ ከተነሱት ዋና ትችቶች መካከል በትግራይ ክልል መካሄድ የነበረበትን አጀንዳ ማሰባሰብ ወደ አዲስ አበባ መምጣት ከመሰረታዊ የህዝብ ችግር መሸሽ ነው የሚለው ይገኝበታል። ኮሚሽኑ በበኩሉ ህወሓትና የክልሉ አካላት በቂ ትብብር ስላላደረጉ ይህንን አማራጭ መውሰዱን አብራርቷል። አቶ ጌታቸው ረዳ በመድረኩ ላይ መገኘታቸው የፖለቲካ ልዩነቶችን በሰላማዊ መንገድ ለመፍታት ፍላጎት መኖሩን የሚያሳይ ተደርገው ቢወሰድም በህወሓት በኩል ግን ጠንካራ ተቃውሞ ገጥሞታል። ህወሓት ባወጣው መግለጫ የምክክር ሂደቱ የክልሉን ነባራዊ ሁኔታ ያላገናዘበ አካታች ያልሆነና ከላይ ወደታች የተጫነ አጀንዳ ነው፣ በመሆኑም ህጋዊነት ይጎድለዋል ሲሉ ኮንነውታል። ይህ በህወሓትና በጊዜ አስተዳደሩ በአቶ ጌታቸው ረዳ መካከል ያለው የከረረ የሀሳብ ልዩነት በምክክር ሂደቱ ላይ ትልቅ ጥላ አጥልቷል። ለ3 ቀናት የሚቆየው የዚህ መድረክ ላይ የሚሰበሰቡት አጀንዳዎች የትግራይን ህዝብ መሰረታዊ ጥያቄዎችን ምን ያክል ይወክላሉ የሚለው ጉዳይ የብዙዎች የፖለቲካ ታዛቢዎች ጥያቄ ሆኖ ቀጥሏል። ውድ የሄሎ አዲስ ቤተሰቦች ለዛሬ ያዘጋጀንላችሁ አበይት ሀገራዊና ዓለም አቀፋዊ ርዕሰ ጉዳዮች እነዚህን ይመስሉ ነበር። ለቻናላችን ያላችሁን ድጋፍ ለመግለጽ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የሄሎ አዲስ ቤተሰብ ይሁኑ። ከሌሎች ጥልቅና ትንታኔያዊ መረጃዎች ጋር ዳግም እስከምንገናኝ ድረስ ቸር ያሰማን።